መተናል እነሆ ጠሪ አክባሪ ነው ኑ እንነጋገር ስለ አዶናይ ባልከን መሰረት እነሆ ግራጁዌሽን ተከስተናል ፋሚሊ ጋይስ እስኪ ወደ ቪዲዮ ትንሽ አይተን እንመለስ ወደ ቪዲዮ ኑ አዶናይን እንወደዋለን እንደግፈዋለን የምትሉ በጨዋ መንገድ የሆነ ነገር እንነጋገር በመጀመሪያ ደረጃ በቀደምለት አየር ኃይል ግቢ ውስጥ ገብቶ የጣለው ነጥብ አለ መከላከያ ማስጠንቀቂያ ሰጥቷል እንደዚህ አይነት ቪዲዮዎች ሲሰራ የምር የምትወዱት ከሆነ አብዛኛው አበሻ በሞቀበት ስለሆነ ለራሳችሁ ለቪው ስትሉ ነው አብዛኞቻችሁ እሱን መደገፍ የምታስመስሉት ነው ማለት እንጂ ትክክለኛ የምር ወዳችሁት ከሆነ ነው እንዴ የኢትዮጵያ ነው መከላከያ ትልቅ ተቋም ነው ቀበሌ አይደለም ሄደህ እንደዚህ ያልከው እንደዚህ አይነት ነገሮች እንዳትደግም ዋጋ ያስከፍላል እሺ እናመሰግናለን ተመልሰናል ይኸውልህ ወንድሜ ማነህ ወንድሜ ዝናን የሚሰጥህ ህዝብ ነው ያ ህዝብ ደግሞ አበሻ ነው አበሻን ደግሞ ቢያንስ አበሻን ደግሞ በነፈሰበት የሚነፍስ በሞቀበት የሚውል ማለት ትንሽ ከባድ ነው አንዳንድ ጊዜ ማለት ነው ቆም ብሎ ማሰብ ያስፈልጋል ማለት ነው ሪስፔክት ማድረግ ያስፈልጋል ምክንያቱም ዝናን የሰጠ ህዝብ ነው አንተ አይደለም ያ ዝናን የሰጠን ህዝብ ደግሞ መተቸት በጣም ከባድ እሱ ሰጥቶ አንተ መተቸት በጣም ይከብዳል ማለት ነው ከቻልክ አንተና መሰሎችህ ዝነኛ ነን የምትሉ ካላችሁ ያ ዝና ለሰጣችሁ ህዝብ በአሁን ሰዓት ሲቸገር መድረስ መቻል አለባችሁ ለዛን ጊዜ ነው እናንተ ምን ያህል ህዝብ እንደሚወዳችሁ የምትታወቁት ማለት ነው የምታውቁት ህዝብን ረስቶ ዝነኝነትን ፈልጎ ይከብዳል አንዳንድ ጊዜ ማለት ነው ስለ አዶናይ ስታወራ ነበረ አዶናይ እንዲህ ነው አየር ኃይል ላይ ምከሩት ወዳጆቹ ምናምን እያልክ ነበር ማለት ነው ስለ አየር ኃይል ያው ብዙ ባላወራ የራሱ የሆነ ደህንነት የራሱ የሆነ ኢንተለጀንስ ግሩፕ ያለው ትልቅ ተቋም ጋይስ በዚህ መሃል አየር ኃይል ኮንግራቹሌሽን አየር ኃይል 90 ዓመቱን እያከበረ ይገኛል አየር ኃይል አንጋፋው ኢትዮጵያ ኤር ፎርስ አየር ኃይል የነ ሙሉ